በዛሬው ቪዲዮ ስለ ሚኪያስ ሙሉጌታ ወይም አብዛኞቻችሁ በምታውቁት ስሙ ስለ ዩቲዩበርስ የስኬት ሚስጥር የምናይ ይሆናል። ሰው ሚኪያስ የ5 ዓመት መልታ ሚሊዮነር ከ20 በላይ ቢዝነሶችን ራን የሚያደርግ ከ500,000 በላይ ፋን ቤዝ በሁሉም ሶሻል ሚዲያ ቢልድ ማድረግ የቻለ በኢትዮጵያ ውስጥ ትልቁን እና የመጀመሪያውን የኦንላይን ቢዝነስ ሪሌትድ ቻናል ኦን የሚያደርግ ፋውንደር ኤንድ ሲኢኦ ኦፍ አቦፔስ እና ይህንን ሁላ በ27 ዓመቱ እንዴት እንዳሳካው የምናይ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሜክ ሹር ቱ ሰብስክራይብ። በዚህ ቻናል እናንተን ያስተምራሉ ብዬ ያሰብኳቸውን ቪዲዮዎች እያመጣው ፖስት አደርግላችኋለሁ። ሶ ኮንሲደር ሰብስክራይቢንግ። ሶ ሚኪያስ ሙሉጌታ የ27 ዓመት ወጣት ባለ ትዳር ሲሆን በ27 ዓመቱ 2 ማስተርስ በፎሬን ኢንቨስትመንት እና በቢዝነስ አድሚኒስትሬሽን 2 ማስተርስ አለው ማለት ነው። እና ሚኪ በአሁኑ ሰዓት ላይ ከ20 በላይ ቢዝነሶችን ራን የሚያደርግ ሲሆን እንደ ቲዩተሪንግ ኤጀንሲ፣ ያንግ ሚሊዮነርስ አካዳሚ ማለት የተለያዩ ኮርሶችን የሚሸጡበት የኦንላይን አካዳሚ ነው ማለት ነው። እና እዚህ አካዳሚ ውስጥ ግራፊክ ዲዛይን ኮርስ አለ፣ ፎሬክስ ትሬዲንግ ኮርስ አለ፣ የአፕወርክ ኮርስ አለ፣ የሾፒፋይ ኮርስ አለ እና የተለያዩ የቪዲዮ ኤዲቲንግ ኮርሶች አሉ። ሶስተኛው ደግሞ የኢንቴሪየር ዲዛይን ስራ ነው። አራተኛው ደግሞ ኮንተንት ክሬሽን እና የተለያዩ ቢዝነሶችን ራን ያደርጋል። እና ይሄን ሁላ እንዴት በ24 ሰዓት ውስጥ አንድ ሰው 24 ሰዓት ነው ያለው እንዴት በ24 ሰዓት ውስጥ ያደርጋል ብላችሁ ከጠየቃችሁም በ24 ሰዓት ውስጥ 16 ሰዓት በላይ እየሰራ ቪዲዮ መቅረጽ ካለበት እየቀረጸ ኤዲት ማድረግ ካለበት ኤዲት እያደረገ ሚቲንግ ካለበት ሚቲንግ እየሄደ ቀኑን የሚያሳልፍ ሶ እንደ ማንኛውም ሰው ሚኪያስ ሙሉጌታ ከግቢ ተመርቆ እንደወጣ የአንድ ኢንሹራንስ ካምፓኒ ውስጥ ይሰራ እንደነበረ እና 8600 ብር ተከፋይ እንደነበረ ይናገራል። እና ከደብረ ዘይት አዲስ አበባ እየተመላለሰ ይሰራ እንደነበረ ይናገራል። ሶ ሚኪያስ የኢንተርፕረነር ማይንድ ሴቱን ከዚህ ጊዜ ጀምሮ ነበር ቢልድ ማድረግ የጀመረው እና የሚሰራበት ኢንሹራንስ ካምፓኒ ውስጥ ማለት ነው። እና የዚህ ጊዜ ነበር የወር ተከፋይ ሆኜ ህይወት አይቀየርም ብሎ ያሰበው ማለት ነው። ሶ በዚህ ጊዜ ነበር በትምህርቱ ጎበዝ ስለነበረ ተማሪዎችን እያስጠና የነበሩ። እናም ቲዩተሪንግ ኤጀንሲ የመክፈት ሀሳብ መጣለት ማለት ነው። እናም ይሄ ኤጀንሲ አሪፍ የሄደለት የተለያዩ አስተማሪዎችን በስሩ ቀጥሮ እያሰራ በነበረ ሰዓት 2020 ላይ ኮሮና ገባ ማለት ነው። ሶ የዚህ ጊዜ ሌላ ሀሳብ መጣለት እና በኦንላይን የማስተማር ማለት ነው ዙም የሚባል ዌብሳይትን ተጠቅሞ ከዛም የኦንላይን ስራው እየተመቸው ሲመጣ የተለያዩ ዌብሳይቶችን ከፍቶ በኦንላይን በፌስቡክ በምናምን ፕሮሞት እያደረገ ማስጠናት ጀመረ ማለት ነው። በአሁኑ ሰዓት ላይ ከ200 በላይ አስተማሪዎች ከሱ ስር ሆነው ሲሰሩ ከእያንዳንዱ ከሚያስጠኑት የ25% ኮሚሽን ያገኛል። ከዚህም ውጪ ዩቲዩብ ላይ በሚሰራቸው ቪዲዮዎች ከ300,000 በላይ ሰብስክራይበር ሲያገኘ ሲሆን በወር ከ60,000 ብር በላይ እናም በአመት ደግሞ ከ2 ሚሊዮን ብር በላይ ይሰራል። ከዩቲዩብ ውጪም በተለያዩ ሶሻል ሚዲያዎች 1-to-1 ሜንተርሺፕ ይሰጣል። ይህም በወር የሚያገኘውን ገቢ በጣም እንዲጨምር አድርጎታል። ሶ የሚሰጣቸው 1-to-1 ሜንተርሺፖች አብዛኛው ከኦንላይን ስራዎች ጋር የሚገናኙ ሲሆን በየወሩ የአፕወርክ ወርክሾፕ ይሰጣል። በዚህም በጣም ስኬታማ ሆኗል። በአሁኑ ሰዓት ላይ በኢትዮጵያ ውስጥ ትልቁን የኦንላይን ቢዝነስ ሪሌትድ ቻናል ኦነር ሲሆን በሁሉም ሶሻል ሚዲያ በአጠቃላይ ከ500,000 በላይ ፋኖችን ቢውልድ አድርጓል። በዩቲዩብ ላይም እንዲህ ስኬታማ እንዲሆን ያደረገው ሚስጥር የመጀመሪያው የሚሰራቸው ቪዲዮዎች ጥራታቸው፣ ሁለተኛው ደግሞ የሚሰራቸው ታምብኔሎች በጣም ክሊካብል ስለሆኑ የሱን ቪዲዮዎች ማሳለፍ በጣም ይከብዳል። ሶስተኛው ደግሞ ከህዝቡ ታማኝነትን ወዲያው አግኝቷል። ቪዲዮውን እስከ መጨረሻው ስለተከታተላችሁ አመሰግናለሁ። በዚህ ቪዲዮ ብዙ እንደተማራችሁ አልጠራጠርም። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ፣ ለጓደኞቻችሁም ሼር አድርጉ፣ ኮሜንት ላይ ሀሳብ አስተያየት ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ባይ።